ሰላም ጤና ይስጥልኝ። ዛሬ በአዲስ ምዕራፍ ተገናኝተናል። ከክለች ሲስተም ጀምረን እያንዳንዱን ኮምፖነንቶች እንዴት እንደሚሰሩ፣ እንዴት ዲያግኖስ እንደምናረጋቸው እያንዳንዱን ዲቴል የምንመለከት ይሆናል። እስከዛሬ ለሰጣችሁን ሐሳብና አስተያየት እጅግ በጣም አድርገን እያመሰገንን አሁን ስለ ፍሪሲዮን ሲስተም የምንመለከት ይሆናል ማለት ነው። ወደ ጊርቦክስ ከመሄዳችን በፊት ስለ ፍሪሲዮን በጥቂቱ ዛሬ የምንመለከት ይሆናል ማለት ነው። የፍሪሲዮን ኮምፖነንቶቹ ምን እንደሆኑና እንዴት እንደሚሰሩ እንዲሁም ደግሞ እዚህ ፍሪሲዮን ሲስተም ላይ ሊያጋጥሙ የሚችሉ ችግሮች ምን ሊሆኑ እንደሚችሉ እንዴት ዲያግኖስ እንደምናረጋቸው ዛሬ የምንመለከት ይሆናል ማለት ነው። ይሄ ክለች ሲስተም ብለን የምንጠራው የሜካኒካል ሲስተም ውስጥ የሚመደብ ነው። ይሄ ሲስተም ታዲያ ምንድነው የሚያደርገው? የሞተሩን ዙር ወደ ትራንስሚሽናችን እንዲሄድ መፍቀድ ወይም ደግሞ መከልከል ይሆናል ስራው ማለት ነው። ስለዚህ ይሄ ሲስተም መኪኖቻችን ላይ እንዲኖር ያስፈለገበት ምክንያት የመጀመሪያው ስሙዝ የሆነ ቼንጅ እንዲኖር ወይም ደግሞ በጊሮች መካከል ስሙዝ የሆነ ትራንዚሽን እንዲኖር የሚረዳን ሲስተም ስለሆነ ነው ማለት ነው። እንደምናውቀው ይህን ሲስተም የምናገኘው በሞተሩና በትራንስሚሽን መሃል ላይ ነው። ስለዚህ የሞተሩን ዙር ከመሃል ሆኖ ወደ ትራንስሚሽናችን ትራንስፈር የሚያደርግልን ሲስተም ይሄ ክለች ሲስተም ነው። ጊሮችን በምንቀይርበት ሰዓት ወይም ደግሞ ጊሮችን መቀየር ባስፈለገን ሰዓት ላይ ምን ያደርግልናል ማለት ነው? በጥርሶች መካከል ወይም ደግሞ ትራንስሚሽን ውስጥ ባሉ ጥርሶች መካከል ፍጀት እንዳይኖር ወይም ደግሞ መጋጨት እንዳይኖር ስሙዝ የሆነ ትራንዚሽን እንዲኖራቸው ምን ያደርጋል? የሞተሩን ዙር የሚከለክልልን ፓርት ወይም ደግሞ ሲስተም ይሆናል ማለት ነው። ስለዚህ አሁን ይሄ ሲስተም የለም ብለን ብናስብ ይሄንን የክለች ሲስተም በመሃል ባይኖርና ቀጥታ ሞተር ብሎ ጊርቦክስ ቢሆን የሚፈጠረው ይሄ ነው። የሞተሩ ዙር ወደ ጊርቦክሱ እንዲገባ አደረግን፣ በሻፍት አድርገን እንዲገባ አደረግን እንበል። ጊርቦክስ ላይ በደንብ ስንገባ ያሉትን ነገሮችን የምንመለከት ይሆናል። አሁን ግን ኖርማሊ እዚህ ጋር ያሉት ጊሮች ጠቅላላ የሚሽከረከሩ ጊሮች ናቸው ብለን እንውሰድ። ስለዚህ እነዚህ ጊሮች ሁሉም እየዞሩ ነው። እዚህ ጋር ያሉት ጊሮች ሁሉም እየዞሩ ነው። በመሃልኛ ከአንደኛ ማርሽ ወደ ሁለተኛ ማርሽ መቀየር ፈለግን እንበልና ያንን ማርሽ ቼንጅ በምናደርግበት ሰዓት እየዞረ ያለ ጥርስ ላይ ሌላ ጥርስ ለመደረብ ወይም ደግሞ ቀይሮ ለማስገባት ሮቴሽን ስለሚኖር በጣም ሃይ የሆነ ሮቴሽን ስለሚኖር የሞተሩም ጉልበት ስላለ የሞተሩም ቶርክ ስላለ ቲዞቹ ለመቀየር በሚሞክሩበት ሰዓት እርስ በእርስ መጋጨት ይጀምራሉ ማለት ነው። ስለዚህ በጣም ከፍተኛ የሆነ ድምጽ ማሰማት ይጀምርና ነው አታግሎን ሊገባ ወይም ደግሞ ኢንጌጅ ሊያደርግልን የሚችለው ማለት ነው። በዛ ጊዜ ላይ ጥርሶችን ዳሜጅ ልናደርግ እንችላለን። በሁለተኛ ደግሞ ራይድም ኮምፈርት የሚነሳ ይሆናል ማለት ነው። ኮምፈርት የሚሰጠን አይሆንም ማለት ነው። የዚህ ክለች ሲስተም መኖር ግን ምን ጥቅምን ይሰጠናል? ጊርን መቀየር ስንፈልግ ይህንን ክለች ሲስተም ኢንጌጅ እናደርገውና ምን ያደርጋል? የሞተሩን ዙር ከትራንስሚሽኑ እንዲለያይ ማድረግ እንችላለን። ስለዚህ አሁን ትራንስሚሽኑ ምንም አይነት ፎርስ እየደረሰ አይደለም። ጊር ቼንጅ በምናደርግበት ሰዓት የሚያታግለን ፎርስ ስለሌለ፣ በተጨማሪም ደግሞ እዚህ ጊር ቦክስ ላይ ሌላ ኮምፖነንቶች ስላሉ ስሙዝ ቼንጅ እንዲኖር የሚያደርጉልን ተጨማሪ ፒሶች ስላሉ እነዛ ፒሶች ያንን የጥርስ ዙር በማረጋጋት የትራንስሚሽን ጥርሶች ስሙዝ የሆነ ቼንጅ እንዲኖራቸው ያደርጉልናል ማለት ነው። ዘመናዊ የሆኑ መኪኖች ላይ የማኑዋል ትራንስሚሽን ያላቸው ከሆኑ የክለች ፔዳል ሳንረግጥ ሞተራችን አይነሱልንም። አውቶማቲክ ደግሞ ከሆኑ የብሬክ ፔዳሉን ሳንረግጥ አንዳንድ መኪኖች አይነሱም ማለት ነው። ያ ሴፍቲ ፊቸር ይሆናል ማለት ነው። የመኪናው ሴፍቲ ፊቸር ይሆናል። ኢንኬዝ ጊር ኢንጌጅ አድርገን ከሆነ ለማስነሳት በምንሞክርበት ሰዓት በሞተሪኑ አማካኝነት ወይም ደግሞ በስታርተር ሞተሩ አማካኝነት ዘሎ መኪናው ተነስቶ እንዳይሄድብን ለመከላከል ሲባል ምን አድርገዋል? እዚህ የክለች ሲስተም ላይ ስዊች በማድረግ ያንን የክለች ፔዳል ካረገጥን ስታርተር ሞተራችን ፓወር የማያገኝ ይሆናል ማለት ፓወር ይከለክላል። ስለዚህ እግራችን አውርደን ለማስነሳት ብንሞክር ሞተራችን አይነሳም። ክለች ፔዳላችን ረግጠን ግን ቁልፍ ስንመታ የሚነሳልን ይሆናል ማለት ነው። ሴም ቲንግ አውቶማቲክ ትራንስሚሽን የሚጠቀሙት ላይ ብሬክ ፔዳላችን ከስሩ ስዊችን በመጠቀም ምን ያደርጋሉ? ያ ሞተር ስታርተር ሞተራችን ፓወር እንዳያገኝ በመከልከል ያንን ስዊች አክቲቬት ሳናደርገው እንዳይነሳ የሚከለክሉልን ይሆናል ማለት ነው።
አሁን በመቀጠል ይሄ ክለች ሲስተም ምን ክፍሎችን እንደያዘ እንመልከት። እንደምናውቀው የፒስተኖችን ሪስፕሮኬቲንግ ሞሽንን ወደ ሮቴሽናል ሞሽን የሚቀይርልን ሲስተም ክራንክሻፍት ብለን የምንጠራው ነው። ዙሩን የማስተላለፍ ስራ ከዚህ ከክራንክሻፍታችን የሚጀምር ይሆናል ማለት ነው። ስለዚህ ክራንክሻፍታችን ላይ ቀዳዶች አሉ። ፍላይዊል የሚታሰርበት ያ ፍላይዊል እዚህ ክራንክሻፍት ላይ ታሰራል። እንደምናውቀው ፍላይዊል ዙርን ከማስተላለፍ ስራ በተጨማሪ ሞተራችንን ለማስነሳት የሚረዳን ሲስተም ፍላይዊል የሚባለው ክፍል ነው። ዙሪያው ጥርሶች አሉ። ያ ጥርስ ከስታርተር ሞተር ጋር ኢንጌጅ በማድረግ ፒስተኖቹን መጀመሪያ ራሳቸውን ችለው በፍንዳታ መንቀሳቀስ እስኪጀምሩ ድረስ ዙር እንዲኖራቸው የሚያደርግልን የስታርተር ሞተር ይሆናል ማለት ነው። ስለዚህ የስታርተር ሞተር ዙርን ለክራንክሻፍቱ ትራንስፈር የሚያደርገው በዚህ በፍላይዊል ሲስተም ይሆናል ማለት ነው። ይሄ ፍላይዊል ማኑዋል ትራንስሚሽን የሚጠቀሙ መኪኖች ላይ ማለት ነው በጣም ውፍረት አለው። አንደኛ ለስታርተር ሞተሩም ጥርስ ቦታ እንዲኖረው የራሱ የሆነ ቲክነስ አለው። በተጨማሪ ደግሞ ያ ውፍረት የክራንክሻፍቱን ዙር ስሙዝ የሆነ እንዲሆን ያደርግልናል ማለት ነው። አሁን ለምሳሌ ሞተራችን 1342 ከሆነ ፋይሪንግ ኦርደሩ መጀመሪያ አንደኛ ቤት ይፈነዳል፣ ከዛ ሶስተኛ አራተኛ ይልና ከዛ ሁለተኛ ቤት ይሆናል ማለት ነው። የአንደኛው ቤት ፈንድቶ የክራንክሻፍት መዞር ሲጀምር ያንን ኢነርጂ ስቶር ያደርግና ለቀጣዩ ክፍል ወይም ደግሞ የሶስተኛው ቤት ደግሞ ከፍ የሚልበትን ኢነርጂ ምን ያደርጋል? ትራንስፈር ያደርግልናል ማለት ነው። ወፍራም የሆነበት ምክንያት ይሄ ነው። በሚዞርበት ሰዓት ምን ለማድረግ ነው? እያንዳንዱን ኢነርጂ ስቶር በማድረግ ለቀጣዩ ክፍል ወይም ደግሞ ለቀጣዩ ፍንዳታ ክራንክሻፍቱን ዙር ለማዘጋጀት ስሙዝ የሆነ ሮቴሽን እንዲኖር በእያንዳንዱ ፍንዳታ ስሙዝ የሆነ ሮቴሽን እንዲኖራቸው ለማድረግ ሲባል ነው ማለት ነው። ፕላስ ደግሞ እነዚህ ክራንክሻፍቶች ቀጭን የሚሆኑ ከሆነ በጣም ቀጭን ተደርገው የተሰሩ ከሆነ በመሃል በሚኖረው ሙቀት ያ ቀጭን ብረት ምን ማድረግ ይጀምራል? መጎረባበጥ ይጀምራል ወይም ደግሞ ፍላትነቱን ማጣት ይጀምራል ማለት ነው ጊዜ እየወሰደ ሲመጣ። ስለዚህ ያንንም ለመከላከል ሲባል እነዚህ ፍላይዊሎች ሲሰሩ ምን ተደርገው ነው ማለት ነው? ውፍረት እንዲኖራቸው ተደርገው ነው ዲዛይን የሚደረጉት ማለት ነው። ስለዚህ ይሄ ፍላይዊላችን የክራንክሻፍታችን ላይ ከታሰረ በኋላ ከሱ ቀጥሎ የምናገኘው ክፍል ደግሞ የክለች ዲስክ ብለን የምንጠራው ይሆናል ማለት ነው። እነዚህ ክለች ዲስኮች ብሬክ ሲስተም ላይ እንዳየነው ሁሉ እላያቸው ላይ የፍሪክሽን ማቴሪያል አለው፣ በፊት ለፊትም ከኋላውም ማለት ነው። ስለዚህ እነዚህ የፍሪክሽን ማቴሪያሎች ስራቸው ምንድነው ማለት ነው? ከፍላይዊሉ ጋር እና እንዲሁም ደግሞ አሁን ቀጣይ ከምናየው ከፕሬሸር ፕሌቱ ጋር አንድ ላይ ለማስተሳሰር ፍሪክሽን ይዟቸው ዙሩን ወደ ትራንስሚሽን ትራንስፈር እንዲያደርጉልን የተሰሩ ዲስኮች ናቸው ማለት ነው። ስለዚህ እነዚህ የፍሪክሽን ማቴሪያሎች ቆየት ባሉ መኪኖች ላይ በአስቤስቶስ የተሰራ የክለች ዲስክ ነው የምናገኘው። እንደምናውቀው አስቤስቶስ በጣም ለሄልዝ ለጤና ጉዳት ስላለው አሁን ላይ በሴራሚክ የተሰሩ የተለያዩ የክለች ዲስኮች እየተመረቱ ይገኛሉ ማለት ነው። ይሄ ክለች ዲስክ ብለን የምንጠራው በምንም ብሎን እዚህ ሲስተም ላይ የታሰረ አይሆንም ማለት ነው። እዚህ ክለች ዲስኮች ላይ ምን አለ? መሃል ላይ ያለችው ቀዳዳ ውስጧ ጥርስ ይኖረዋል ማለት ነው። ውስጧ ጥርስ ይኖረዋል። ይሄ ጥርስ የሚገናኘው ወይም ደግሞ ኢንጌጅ የሚያደርገው ከጊርቦክሱ ወይም ከትራንስሚሽናችን ኢንፑት ሻፍት ጋር ይሆናል ማለት ነው። ስለዚህ የኢንፑት ሻፍታችን ላይ ያለው ጥርስ ብዛት ከክለች ዲስካችን ካሉት ክፍተቶች ጋር ተመሳሳይ ቁጥር ነው የሚኖራቸው ማለት ነው። ስለዚህ ያ የኢንፑት ሻፍት ተንሸራቶ የሚገባው እዚህ የክለች ዲስካችን ላይ ይሆናል ማለት። ስለዚህ እሱ ይቀመጣል፣ ከላይ ማን ይደረባል ማለት ነው? ይሄ ፕሬሸር ፕሌት ብለን የምንጠራው የሚቀመጥ ይሆናል ማለት ነው። ይሄ ፕሬሸር ፕሌት ሁለት ክፍሎች አሉት። አንደኛው ፕሌቱ ራሱ ነው። ከላይ ክብ የሆነ ብረት ይኖራል። መሃል ላይ ደግሞ ሺት ሜታል የሚመስሉ ብረቶች የምናገኝ ይሆናል ማለት ነው። ይህ ብረት ዲያፍራም ብለን የምንጠራው ክፍል ነው። ይሄ ዲያፍራም ከስፕሪንጎች ጋር የሚመደብ ነው። ስፕሪንግ ነው፣ ሊትራሊ ስፕሪንግ ነው። እነዚህን የብረት ጫፎች በሃይ ፕሬሸር ስንገፋቸው ምን ያደርጋሉ? ወደ ውስጥ ይጎደጉዳሉ። ስንለቃቸው ደግሞ ተወርውረው ወደ ውጪ የሚወጡ ይሆናሉ ማለት ነው። ስለዚህ ይሄ ስራው ምንድነው ማለት ነው? ይሄ ዲያፍራም በሃይ ፕሬሸር በምንገፋበት ሰዓት ይሄ ፕሬሸር ፕሌት ምን ማድረግ ይጀምራል? ወደ ኋላ የሚሸሽ ይሆናል ማለት ነው። ወደ ኋላ የሚሸሽ ይሆናል። ይሄ ፕሬሸር ፕሌት ደግሞ ወደ ኋላ የሚሸሽ ከሆነ ከማን ጋር ይለያያል ማለት ነው? ከዚህ ከክለች ዲስኩ ጋር መለያየት ይጀምራል ማለት ነው። ንክኪ
በመሃላቸው አይኖርም። ስለዚህ ይሄንን ክለች ዲስክ አስቀምጠን ቀጣይ ከውጪ የምናስረው የሳንዱች አድርገነው ክለች ዲስኩን የምናስረው ይሄንን የፕሬዠር ፕሌታችንን ይሆናል ማለት ነው። ፕሬዠር ፕሌቱ ላይ አላይን አድርገን ስሮአውት ቤሪንግ ብለን የምንጠራው ሲስተም ይኖራል ማለት ነው። ይሄ ስሮአውት ቤሪንግ መጥቶ እዚህ ዲያፍራም ከንፈሩ ላይ የሚቀመጥ ይሆናል ማለት ነው። ይሄ ስሮአውት ቤሪንግ ደግሞ ንክኪ ወይም ደግሞ ግንኙነቱ ፊት ለፊት ያለው ክፍል ዲያፍራሙን ይደገፍና መሃሉን ደግሞ በዚህ በክለች ፎርክ የሚያዝ ይሆናል ማለት ነው። ይሄ ክለች ፎርክ እዛ ጋር ቤል ሃውዚንጉ መሃል በምናያት ቦክስ በኩል ጫፉ ይወጣና ሙሉ ለሙሉ ቤል ሃውዚንጉ ደግሞ ከኢንጂን ብሎኩ ጋር ከዚህ ከፍላይ ዊል ጋር ሳይሆን ከኢንጂን ብሎኩ ጋር የሚታሰር ይሆናል ማለት ነው። ስለዚህ የቤል ሃውዚንግ እነዚህን ያወራናቸውን ሲስተሞች ፍላይ ዊሉን፣ ክለች ዲስኩን፣ ፕሬዠር ፕሌቱን፣ ትሮአውት ቤሪንግ እና ፎርኩን ጨምሮ አቅፎ የሚይዝልን ክፍል በቃ መሸፈኛ ቦክሳችን ይሆናል ማለት ነው። ስለዚህ ቅድም እንደተነጋገርነው እዚህ ጋር ቤል ሃውዚንጉ በዚች በቀዳዳዋ በኩል እቺ ፎርክ ትወጣለች ብለናል። ስለዚህ የክለች ፎርኩ ይወጣና ቀጣይ ክለች ፎርክ ንክኪ የሚኖረው ከማን ጋር ይሆናል ማለት ነው? ከሪሊዝ ሲሊንደር ተብሎ የሚጠራው ወይም ደግሞ ስሌቭ ሲሊንደር ብለን ከምንጠራው ሲስተም ጋር ይሆናል ማለት ነው። ይሄ ስሌቭ ሲሊንደር በውስጡ ልክ እንደ ፒስተን ነው የሃይድሮሊክ አክቹዌተር ይሆናል ማለት ነው። ማስተር ሲሊንደራችን ደግሞ የክለች ዘይታችንን ወይም ደግሞ የፍሪሲዮን ዘይታችንን የሚይዝልንና በሚያስፈልግበት ሰዓት ወደ ስሌቭ ሲሊንደሩ ዘይትን ትራንስፈር የሚያደርግልን ፓርት ይሆናል ማለት ነው። ይሄ ማስተር ሲሊንደር ልክ እንደ ብሬክ ሲስተም ላይ እንዳየነው አይነት መካኒዝም ነው የሚጠቀመው። ስለዚህ ይሄ ማስተሩ ሲሊንደር ከፔዳላችን ጋር ከክለች ፔዳል ጋር የተገናኘ ነው። የክለች ፔዳላችን በሚረገጥበት ሰዓት ዘይት በመውጣት ወደ ስሌቭ ሲሊንደራችን ትራንስፈር የሚሆን ይሆናል ማለት ነው። ያ ስሌቭ ሲሊንደር ደግሞ የተሰጠውን ፕሬዠር ወደ ክለች ፎርኩ ትራንስፈር ያደርጋል። ያ ክለች ፎርክ ደግሞ ስሮአውት ቤሪንጉን ዲያፍራምን ይገፋል። በዛ ጊዜ የፕሬዠር ፕሌታችንን እንዲሸሽ ያደርግና ክለች ፕሌቱ ነፃ እንዲወጣ ወይም ደግሞ ከፍላይ ዊል የሚመጣውን ዙር ወደዚህ ወደ ሻፍቱ ወደ ኢንፑት ሻፍቱ ትራንስፈር እንዳያደርግ የሚለቅልን ይሆናል ማለት ነው። ስለዚህ እንዴት አድርጎ እንደሚሰራ በዲቴል እንመልከት። ስለዚህ አሁን መኪናችን እየነዳን ከአንደኛ ማርሽ ወደ ሁለተኛ ማርሽ መቀየር ፈለግን እንበል። በዚህ ሰዓት የምናደርገው ምንድነው? የክለች ፔዳላችንን እንረግጣለን። ልክ ያን የክለች ፔዳል ስንረግጥ እዚህ ማስተር ሲሊንደር ውስጥ የክለች ፍሉድ አለ። ያ የክለች ፍሉድ ምን ያደርጋል? በዚህ በፍሉድ ላይን በኩል በማድረግ ቀጥታ ወደ ስሌቭ ሲሊንደራችን ትራንስፈር ይሆናል ማለት ነው። ያ ግፊት ከፊት ለፊት ያለውን የስሌቭ ሲሊንደሩን ፑሽ ሮድ መግፋት ሲጀምር የሪሊዝ ፎርክ ወይም ደግሞ ክለች ፎርክ ብለን የምንጠራውን ወደ ውስጥ መግፋት ይጀምራል ማለት ነው። ስለዚህ ፊት ለፊት የሚያገኘው የፎርኩን ጫፍ ስለሆነ እሱ መግፋት ይጀምራል። በሚገፋበት ሰዓት ምንድነው የሚያደርገው ማለት ነው? ይሄ ሪሊዝ ፎርክ ብለን የምንጠራው በአንደኛው ጎን በኩል መገፋት ሲጀምር ሌላኛው ጫፍ በሌላኛው ሳይድ ያለው ጫፍ ምንድነው ማድረግ የሚጀምረው? ወደዚህ መንቀሳቀስ ይጀምራል ማለት። ስለዚህ ተቃራኒ ሞሽን ነው የሚኖራቸው። ይሄኛው ሲገፋው ስሌቭ ሲሊንደሩ ሲገፋው ሪሊዝ ፎርኩ ቤሪንጉን እዚህ ሪሊዝ ቤሪንጉን ወደዚህኛው ሳይድ መግፋት ይጀምራል። ያን በሚገፋበት ሰዓት ቅድም እንዳወራ ነው እዚህ ጋር ያለውን ዲያፍራሙን መግፋት ይጀምራል ማለት ነው። ይሄ ዲያፍራም ደግሞ ተገፋ ማለት ዲያፍራሙን ወደ ውስጥ ገፋ ነው ማለት ዙሪያ ያለው ጠፍጣፋው ፕሬዠር ፕሌት ብለን የምንጠራው ክፍል ምን ማድረግ ይጀምራል? ወደ ውጪ መሸሽ ይጀምራል ማለት ነው። መሸሽ ሲጀምር እዚህ ጋር እንደምናውቀው የሞተሩ ዙር በፍላይ ዊል በኩል አድርጎ ለዚህ የፍሪክሽን ፕሌት ወይም ደግሞ የክለች ዲስኩ ትራንስፈር በማድረግ እቺ ክለች ዲስክ ለትራንስሚሽናችን ኢንፑት ሻፍት ዙሩን እያቀበለ ነበር። ልክ ግን አሁን ይህንን ዲያፍራም ስንገፋው ፕሬዠር ፕሌቱ ከፍላይ ዊሉ ጋር መግፋት ይህንን ክለች ዲስክ መግፋት ያቆምንና ወደ ኋላ ይሸሻል ማለት ነው። ያን ሲሸሽ ዙሩ ምን ማድረግ አይችልም፣ ወደ ኢንፑት ሻፍቱ መዞር አይጀምርም ማለት ነው። ዲስኳ መሃል ላይ ትቀራለች። ከፍላይ ዊሉ ጋር ተነካክታ ዙሩ ምን አትልም፣ ወደ
ጊርቦክሳችን ትራንስፈር አታደርግም ማለት ነው። ስለዚህ ያንን ትራንስፈር ማታደርግ ከሆነ ምን ማድረግ እንችላለን? ጊራችንን ከአንደኛው አውጥተን ወደ ሁለተኛ ማርሽ የምናስገባ ይሆናል ማለት ነው። የሁለተኛ ማርሹን አስገብተን ቀስ እያልን እግራችንን ከክለች ፔዳሉ ላይ ደግሞ ማንሳት ስንጀምር ሪቨርስ ሀፕን ማድረግ ይጀምራል ማለት ነው። ስለዚህ በእግራችን ትራንስፈር ስናደርግ የነበረው ግፊት ከፎርኩ ላይ ከክለች ፎርኩ ላይ መነሳት ይጀምራል። ስለዚህ የክለች ፎርኩ የሪሊዝ ቤሪንጉ መልቀቅ ይጀምራል። ዲያፍራሙ ስፕሪንግ ታይፕ ስለሆነ ምን ያደርጋል? ይህንን ሪሊዝ ቤሪንግ ወደ ነበረበት ቦታ መግፋት ይጀምራል ማለት ነው። ሪሊዝ ቤሪንግ ወደ ውጭ ተገፋ ማለት ዲያፍራም ወደ ውጭ ወጣ ማለት ይሄ ፕሬሸር ፕሌት ደግሞ ተመልሶ ይህንን ክለች ዲስክ ወጥሮ ወይም ደግሞ አፍኖ ከዚህ ከፍላይ ዊል ጋር እንዲነካካ የሚያደርግ ይሆናል ማለት ነው። በዛ ሰዓት ዙሩ ከፍላይ ዊሉ ተነስቶ ክለች ዲስክ ከክለች ዲስክ ደግሞ ለጊርቦክሳችን ወይም ደግሞ ለትራንስሚሽናችን ኢንፑት ሻፍት ዙሩን ትራንስፈር ማድረግ ይጀምራል ማለት ነው። ከዛ በኋላ መኪናችን ቀጣይ ባስገባንለት ጊር መንቀሳቀስ መሄድ የሚጀምር ይሆናል ማለት ነው። አሁን በመቀጠል የፍሪሲዮን ሲስተም ላይ ሊያጋጥሙን የሚችሉ ችግሮች ምን እንደሆኑና እግር መንገዳችንን እንዴት ልናስተካክለው እንደምንችል የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው መዳለጥ ወይም ደግሞ ክለች ስሊፕ ብለን የምንጠራው ይሆናል ማለት ነው። ይሄ የክለች ዲስካችን የአገልግሎት ጊዜውን ሲጨርስ ወይም ደግሞ የፍሪክሽን ማቴሪያሉ ተበልቶ ሲያልቅ የሚያጋጥመን ችግር ይሆናል ማለት ነው። ስለዚህ ይህንን የምናውቀው እንዴት ነው? አንዳንድ መኪኖች የፈለግነውን አክል ማርሽ አንድ ላይ ማስገብተን ሁለትም ሶስትንም ማስገብተን ምንም አይነት አውትፑት ወደ ጎማችን የማይደርስ ከሆነ ክለች ዲስካችን አልቋል ማለት ነው። ወደ ማለቅም ደግሞ አካባቢ መድረስ ሲጀምሩ አብዛኛው ጊዜ በጣም ከፍተኛ ሽታ አላቸው። እነዚህ የፍሪክሽን ማቴሪያሎች ኮምፕሊትሊ ሙሉ ለሙሉ ተበልተው የሚያልቁ ከሆነ ምንም አይነት ፓወር ከኢንጂኑ ወደ ትራንስሚሽኑ ትራንስፈር ማድረግ አይችሉም ማለት። ስለዚህ ሚዳለጥ ከሆነ ምን አይልም መኪናውን ተሸክሞ የመሄድ አቅም አይኖረውም ማለት ነው። ወይም ደግሞ ሞተሩ የሚያወጣውን ጉልበት ለትራንስሚሽኑ ኢፌክቲቭሊ ማቅረብ ስለማይችል አንደኛው ምክንያት የክለች ዲስክ ፍሪክሽን ማቴሪያል ማለቅ ይሆናል ማለት ነው። ሜቢ ደግሞ ይሄ ችግር ሊመጣ የሚችለው ደካማ የሆነ ስፕሪንግ ሲኖረው ይሆናል ማለት ነው። ሁለተኛው ደግሞ ችግር በተቃራኒው አለመላቀቅ ይሆናል ማለት ነው። ክለች ድራግ ብለን የምንጠራው ይሆናል ማለት ነው። ይሄ ክለች ድራግ የመጣው ወይም ደግሞ እኛ ክለች ፔዳሉን እየረገጥን ምንም አይል ከሆነ ዲስኢንጌጅ የሚሆን ከሆነ ዙሩ ኮንቲኒየስሊ ለትራንስሚሽኑ ትራንስፈር የሚሆን ከሆነ ይሄንን ክለች ድራግ ችግር ይሆናል ማለት ነው። ክለች ድራግ ችግር ይሆናል ማለት ነው። ስለዚህ የፔዳል እንቅስቃሴያችን ከሰፋ ያ ማለት ፍሪ ፕሌው በስቶ እኛ የገፋን መስሎን ምንም አይነት ስራ ሳይሰራ ዝም ብሎ ወደ ታች የሚወርድ ከሆነ የሪሊዝ ቤሪንጋችን ዲያፍራሙን እየገፋ ስላልሆነ ምንም አይነት ዙርን አያቋርጥልንም ማለት ነው። የሞተሩን ዙር ማቋረጥ አቅም አይኖረውም ማለት ነው። ስለዚህ የፔዳላችን እንቅስቃሴ በጣም የሰፋ ከሆነ ዲስኢንጌጅ ለማድረግ በጣም ብዙ ትራቨል የሚያደርግ ከሆነ አንደኛው ችግር ይሆናል። ሌላኛው ደግሞ የተቆለፈ ሪሊዝ ቤሪንግ ካለ ይሆናል ማለት። ስለዚህ በተለያዩ ዝገቶች ሊሆን ይችላል ወይም ደግሞ አላይመንቱን ሳይጠብቅ የተገጠመ ከሆነ በስርዓት ይህንን ዲያፍራም መግፋት ስለማይችል የመግፋት አቅም ስለማይኖረው እኛ ፔዳሉን ስንረግጥ ምን አይልም ያ ፎርክ የምንረግጠውን ግፊት ለዚህ ለሪሊዝ ቤሪንጉ ላያደርስልን ይችላል። ሶስተኛው ደግሞ የዘይት መጉደል ይሆናል ማለት ነው፣ ወይም ደግሞ መፍሰስ ይሆናል ማለት ነው። መስመሩ ላይ የሆነ ቦታ የተቆረጠ ካለ እኛ ክለች ፔዳሉን በረገጥን ቁጥር ምን እያደረግን ነው? ዘይቱን ፓምፕ እያደረግን እየደፋ ነው እንጂ ምን አይልም ይህንን ፎርስ ትራንስፈር የእግራችንን ፎርስ ለዚህ ለስሌፕ ሲሊንደሩ ትራንስፈር ማድረግ አንችልም ማለት ነው። ሶስተኛው ችግር መንቀጥቀጥ ወይም ደግሞ ክለች ጃደር ብለን የምንጠራው ነው። ይሄ ደግሞ የክለች ዲስካችን ምን ሲሆን ነው? በዘይት የተበላሸ ከሆነ ይሄ ጃደር የምንለው ስሊፕ ስቶፕ አይነት ችግር ነው የሚያመጣው። መኪናችን እየነዳን በመሃል ምን ያደርጋል? ይሄ ክለች ዲስክ ይዳልጣል፣ ይቆማል፣ ይዳልጣል፣ ይቆማል። ዘይት የነካው ከሆነ ያ ዘይት የዚህን የፍሪክሽን ዲስክ ወይም ደግሞ ክለች ዲስክ ሰበቃን የመፍጠር አቅሙን ስለሚቀንስበት ይዳልጥና ደረቅ ቦታ ካለ ያ ደረቅ ቦታ ደግሞ ለመያዝ ሲሞክር ዘይቱ መልሶ እንዲዳልጥ ሲያደርገው ለመያዝ ሲሞክር ይሄ ምን ያመጣል? መንቀጥቀጥን ያመጣል ማለት ነው።
ሌላኛው በዘይት ከመቆሸሽ ውጪ ደግሞ በተጨማሪ በስርዓት ካልተገጠመ አላይን ተደርጎ ሴንተሩ ተጠብቆ ካልተገጠመ በስርዓት የሞተሩን ዙር ትራንስፈር አያደርጉም። ይህ ደግሞ ሌላ ችግር ያመጣል። እሱም የተዛባ የሸራ ማለቅ ይሆናል ማለት ነው። ስለዚህ በአንደኛው ጎን እዚህ ምስል ላይ እንደምናየው በአንደኛው ጎን ተበልቶ በሌላኛው ጎን ያልተበላ ክፍል ካለው ምን ይላል ማለት ነው? አንዴ መገናኘት፣ አንዴ ይላቀቃል፣ አንዴ ይዛል፣ አንዴ ይለቃል፣ አንዴ ይዛል። በዛ ምክንያት ምን ያመጣል? መንቀጥቀጥን ልናገኝ እንችላለን ማለት ነው። ስለዚህ እነዚህን ኬዞች ካገኘን የመጀመሪያው ኬዝ ከሆነ መዳለት ከሆነ ያው ሽታም ካለው የክለች ዲስካችንን መቀየር የሚጠበቅብን ይሆናል። አለመላቀቅ የሚያጋጥመን ከሆነ ፍሪ ፕሌውን እናያለን። ፍሪ ፕሌው ደና ከሆነ ወደ ሪሊዝ ቤሪንጉ የምንሄድ ይሆናል ማለት እሱ ተቆልፏል ተቆለፈ ማየት፣ ዘይታችን ጎሏል አልጎደለም፣ እነዚህ ነገሮችን ቼክ ማድረግ አለብን። መንቀጥቀጥ አይነት ደግሞ ከሆነ የዘይት ፍሳሽ ካለ ያ ማለት ከፍላይ ዊሉ ነው የዘይት የነካው። ዘይት ነክቶት ከሆነ ዘይት የመጣው ኬት በኩል እንደሆነ አይቶ ዘይቱን ማድሬስ ማድረግ ፕላስ ደግሞ በአዲስ የክለች ዲስክ ሰርቪስ ማድረግ የሚጠበቅብን ይሆናል ማለት ነው። መጀመሪያ የምንመለከተው የክለች ፔዳል እንዴት አድርገን አጀስት እንደምናደርገው ይሆናል። እዚህ የክለች ፔዳል ላይ ሁለት አጀስት የምናደርጋቸው ነገሮች አሉ። የመጀመሪያው የክለች ፔዳል ሃይት ብለን የምንጠራው ነው። ያ ማለት ከመኪናችን ወለል በመኪናችን ውስጥ ፔዳል ካለበት ወለል ያለውን ከፍታ አጀስት የምናደርግበት ይሆናል ማለት ነው። ያ ነው የክለች ፔዳል ሃይት ብለን የምንጠራው። ሙሉ ፔዳሉ ከመሬቱ ተነስቶ ያለበት ወይም ደግሞ ፕረስ እናደርገው ያለው ከፍታ ምን ያክል እንደሆነ የምናይና አጀስትመንት የሚያስፈልገው ከሆነ አጀስት የምናደርግበት መንገድ ይሆናል ማለት ነው። ሁለተኛው ደግሞ ፍሪ ፕሌይ ብለን የምንጠራው ወይም ደግሞ እኛ የክለች ፔዳሉን ዲፕረስ ልናደርግ ስንል ያለምንም ስራ ሊንቀሳቀስበት የሚችለው ወይም ደግሞ በነፃነት የሚንቀሳቀስባት ፖይንት እሷን ፍሪ ፕሌይ ብለን ነው የምንጠራት። እሱን እንዴት አጀስት እንደምናደርግ ስለዚህ የመጀመሪያውን ስንመለከት ሃይቱን አጀስት ለማድረግ እዚህ ጋር 4 እና 5 ተብለው ሌብል የተደረጉትን መመልከት እንችላለን። ይሄ 4 ቁጥር ላይ ያለው አጀስቲንግ ቦልታችን ይሆናል ማለት ነው። ያ ማለት ይሄንን ፔዳል የሚገፋልንና ወደ ላይ እንዲወጣ የሚያደርግልን ፓርት ማለት ነው። ሌላኛው ደግሞ 5 ቁጥር ላይ ሎክነታችን ይኖራል ማለት ነው። የሎክነቱ ፐርፐዙ አጀስቲንግ ቦልቱ አጀስት ካደረግነው በኋላ ወይም ደግሞ ፔዳሉን እሱ ላይ ካስደገፈን በኋላ እዚች የአጀስቲንግ ቦልቱ ላይ ካስደገፍነው በኋላ መኪናውን እየነዳን ተመልሶ ወደ ነበረበት ቦታ ወይም ደግሞ ወደ ኋላ ሸሽቶ ያስተካከለውን ከፍታ እንዳይበላሽ ሎክ የምናደርግባት ነት ትሆናለች ማለት ነው። ስለዚህ የምንጀምረው ከሱ ይሆናል። እቺን ሎክነት እንፈታታለን። ያቺን ሎክነት ከፈታናት በኋላ የአጀስቲንግ ቦልታችን ነፃ ይወጣል። ያንን አጀስቲንግ ቦልት እያሰርነው በመጣን ቁጥር ይሄንን ፔዳል እዚህ ጋር የምንመለከተውን ፔዳል ምን እያደረገው ነው የሚያጣው? ወደ ውስጥ እየገፋው ይመጣል ማለት ነው። ስለዚህ ይሄንን ወደ ውስጥ እየገፋው መጣ ማለት ምን እያለ ነው? ወደ ወለሉ እየወረደ የሚመጣልን ይሆናል ማለት ነው። ከፍ ደግሞ እንዲል ከሆነ የፈለግነው ይህን ብሎን እቺን አጀስቲንግ ቦልታችንን መፍታት ይሆናል ማለት ነው። እየፈታናት ስንመጣ ፔዳሉ ካለበት ቦታ ላይ ወደ ላይ የሚነሳ ይሆናል ማለት ነው። ይሄ ስፕሪንግ ሎድድ የሆነ ስለሆነ ፔዳላችን ያ ስፕሪንግ ይህንን የክለች ፔዳል እየገፋ ወደ ላይ የሚያወጣልን ይሆናል። ምንፈልገው ከፍታ ላይ ካደረስነው በኋላ ምናደርጋለን? የአጀስቲንግ ቦልቱን ሳንነካ ሎክነታችንን ከስር ማጥበቅ የምንጀምር ይሆናል። ሎክነታችን ከጠበቀ ይህንን የአጀስቲንግ ቦልታችን ያለበት ቦታ ላይ እንዲሆን ያደርግልናል ማለት ነው። ሁለተኛው አጀስትመንት የምንሰራው ደግሞ ፍሪ ፕሌይ ብለን የምንጠራው ነው። ይህንን አጀስትመንት የምንሰራው የክለች ማስተር ሲሊንደራችን ላይ ባለው ኮኔክቲንግ ሮድ ይሆናል ማለት ነው። እዚህ ጋር 2 ቁጥር እና 3 ቁጥር ተብለው የተሰየሙትን ብንመለከት 2 ቁጥር ላይ ሮዳችን አለ ከማስተር ሲሊንደራችን የሚወጣው ማለት ነው። ከዛ ደግሞ 3 ቁጥር ላይ ሎክ ነታችን ይኖራል ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? ሎክ ነታችንን እንፈቷለን፣ እናላቅቋለን። ሎክ ነታችን ነፃ ከወጣ በኋላ ወይም ደግሞ ሎክ ነታችን ከተፈታ በኋላ ይህንን ሮድ
መጠምዘዝ ወይም ደግሞ ማሽከርከር ይሆናል ማለት ነው። ስለዚህ ካውንተር ክሎክዋይዝ እየፈታነው በመጣን ቁጥር ፍሪ ፕሌያችንን እየጨመርነው እንመጣለን። መልሰን ደግሞ ክሎክዋይዝ የምናዞረው ከሆነ ወይም ደግሞ እንደ ማሰር የምናዞረው ከሆነ ይህንን ኮኔክቲንግ ሮዳችንን ማለት ነው ምን እያለ ይመጣል? ፍሪ ፕሌው እየወረደ የሚመጣ ይሆናል ማለት ነው። እኛ ይህንን አጀስትመንት ስንሰራ አትሊስት ፔዳላችን ከ1 እስከ 2 ሴንቲሜትር ብቻ ነው እንዲንቀሳቀስ የምንፈልገው። ባለፈው ስንመለከት እንግዲህ ሊያጋጥሙን የሚችሉ ችግሮች ምን ናቸው ብለን የተመለከትናቸው 3 አሉ። ከዛ ውስጥ አሁን የአለመላቀቅ ወይም ደግሞ ክለች ድራግ ብለን የምንጠራውን ችግር ሊያጋጥመን የሚችለው አንደኛው ምክንያት በዚህ ሊሆን ይችላል ማለት ነው። ስለዚህ የፔዳላችን እንቅስቃሴ መስፋት ያልነው ይሄንን የክለቻችን ፍሪ ፕሌይ ከ2 ሴንቲሜትር በላይ ከሆነ ምን እያለ ነው የሚመጣው ማለት ነው? እኛ ለመርገጥ ወይም ደግሞ ይሄንን ክለች አክቲቬት ለማድረግ በምንሞክርበት ሰዓት ረጅም ርቀት ወይም ደግሞ ረጅም ዲስታንስ ያለምንም ስራ የሚወርድ ይሆናል። ሪተርን ቤሪንግ ብለን የምንጠራው ይሄንን ዲያፍራም መግፋት አቅም አይኖረውም ማለት ነው። ዲያፍራሙ ካልተገፋ ደግሞ የክለች ዲስካችን አይላቀቅም። ክለች ዲስካችን ካልተላቀቀ ደግሞ የሞተሩ ዙር ቀጥታ ለትራንስሚሽናችን ፊድ እያደረገ የሚቆይ ይሆናል ማለት ነው። ስለዚህ የዚህ ችግር ካጋጠመን ወይም ደግሞ ክለች ድራግ ብለን የምንጠራው ችግር የሚያጋጥመን ከሆነ ይሄ የፔዳል እንቅስቃሴ መስፋት ወይም ደግሞ ፔዳል ፍሪ ፕሌይ ብለን የምንጠራውን የክለች ፔዳል ፍሪ ፕሌይ ከሚገባው በላይ ኤክሰሲቭ የሰፋ ስለሆነ ይሆናል ማለት ነው። ስለዚህ ይህንን አጀስት ለማድረግ ከፈለገን የምናስተካክለው እዚህ ጋር በምንመለከተው ፑሽ ሮዳችን ይሆናል ማለት ነው። የዚህ የማስተር ሲሊንደር ፑሽ ሮድ መሰረት ይሆናል። ስለዚህ የምንፈልገው ሃይት ላይ ያ ማለት ከ1 ሴንቲሜትር እስከ 2 ሴንቲሜትር ላይ እንደደረሰ አንድ እያዞርን ምንድነው የምናደርገውን ከፍታውን ለማወቅ ከዚህ ከፔዳሉ ካለበት እዚህ የፔዳሉ ካለበት እዚህ ጋር እዚህ ቀስቱ እንደሚያሳየን ማስመሪያ እዚህ ላይ እናስቀምጥና ያለበትን ምንም ነገር ፕረስ ሳናደርገው ሳንገፋው ያለበት ከፍታ ምን አክል እንደሆነ ከማስመሪያው ላይ እናነባለን። ያንን ይዛለን። ከዛ በኋላ በጣታችን በእግር ሳይሆን በጣታችን ይሄንን ፔዳል እንገፋዋለን። ፍሪ ፕሌይ ስለሆነ ምንም አይነት ፕሬሸር አይፈልግም። ላይክ በነፃነት ይሄ ፔዳል የሚንቀሳቀስበት ዲስታንስ ነው ፍሪ ፕሌይ ብለን የምንጠራው። ስለዚህ በጣታችን እዚህ ጋር በምንገፋበት ሰዓት ምን ማድረግ አለበት ማለት ነው? የተወሰነ ዲስታንስ ይወርዳል። የወረደውን ዲስታንስ እናይና ስንት ሴንቲሜትር ዝቅ እንዳለ ማየት ይሆናል ማለት ነው። ልክ መጠንከር ሲጀምር እናቆማለን። ፍሪ ፕሌይ የምንለው አክሽን ሳይወስድ ይሄ ፔዳል የሚንቀሳቀስበት ከፍታ ስለሆነ ማለት ነው። ስለዚህ እንገፋዋለን። የወረደውን አክል አይተን እንቆጥራለን፣ እናያለን። ማስመሪያችን ላይ 2 ሴንቲሜትር ከሆነ አሪፍ ቦታ ላይ ነው ያለው። 3፣ 4፣ 5 ሴንቲሜትር ድረስ የሚወርድ ከሆነ ግን ይሄ ኤክሰሲቭ የሆነ ፍሪ ፕሌይ ስላለው አጀስት ለማድረግ ምን እናደርጋለን? ሎክነታችንን እንፈታለን። ከዛ በኋላ ይቺን የማስተር ሲሊንደር ፑሽ ሮዱን በማድረግ ነው ክሎክዋይዝ ማዞር ይሆናል ማለት ነው። ለማጥበቅ ስንፈልግ ወይም ደግሞ ፍሪ ፕሌውን ለመቀነስ ስንፈልግ ክሎክዋይዝ ማዞር እንጀምራለን። ክሎክዋይዝ እያዞር ነው በመጣን ቁጥር ያቺ ፑሽ ሮድ ወደ ውስጥ እየገባች ትመጣለች። ከዛ መልሰን አስረን ቼክ እናደርጋለን ከፍታውን ትክክል በ2 ሳንቲም እና በ1 ሴንቲሜትር ርቀት ላይ ካለ ስራችንን ሰርተናል ወይም ደግሞ የዚህን ፍሪ ፕሌይ አጀስት ማድረግ ችለናል ማለት ነው። ከዚህ ቀደም በነበሩ ክፍሎች ስንመለከት እንግዲህ የክለች ዲስካችን ላይ ስላሉት ስፕሪንጎች ጥቅማቸው ምን እንደሆነ ፐርፐዛቸው ምን እንደሆነ አልተመለከትንም። ስለዚህ ዛሬ በዚህ ክፍል ምንመለከት ይሆናል ማለት ነው። እዚህ ላይ እንደምንመለከተው እንግዲህ እዚህ ምስል ላይ ወደ 5 የሚጠጉ ስፕሪንጎች እዚህ የክለች ዲስክ ላይ ተቀምጠው እናያለን። የነዚህ ፐርፐዝ ምንድነው? ኖርማሊ ስፕሪንጎች ቫይብሬሽንን ዳምፕ የማድረግ አቅም ስላላቸው ወይም ደግሞ የሚመጣውን ቫይብሬሽን የመያዝ አቅም ስላላቸው እዚህ የክለች ሲስተም ላይ ደግሞ ይሄ የክለች ዲስክ ከዋናው የሚመጣውን ወይም ደግሞ ከሞተር የሚመጣውን ዙር የሚቀበልልንና ወደ ኢንፑት ሻፍታችን የሚልክልን ክፍል ስለሆነ በማኑዋል ትራንስሚሽን ማለት ነው። ይህ ፓርት በጣም ከፍተኛ የሆነ ቫይብሬሽን የተጋለጠ ክፍል ነው። ስለዚህ ይሄንን ሞሽን ወይም ደግሞ የሞተሩን ሞሽን ኢንጌጅ በሚያደርግበት ሰዓት ላይ እንግዲህ ተላቆ ከነበረበት ወይም ደግሞ ስቴሽነሪ ከነበረበት ቦታ በፕሬሸር ፕሌቱ አማካኝነት
ከፍላይ ዊላችን ጋር በሚጋጭበት ጊዜ ወይም ደግሞ ከፍላይ ዊላችን ጋር በሚገናኝበት ጊዜ መመንጨቅ ይኖራል ማለት ወይም ደግሞ ይዞ ለመሄድ ወዲያው ጎትቶ ለመሄድ የሚኖር አንባላንስ የሆነ ፓወር ፎርስ ይኖራል። ስለዚህ ያንን ማኔጅ ለማድረግ ያንን ዳምፕ ለማድረግ እነዚህ ስፕሪንጎች ክለች ዲስካችን ላይ ይሰራሉ ማለት ነው። ስለዚህ እኛ የክለች ፔዳላችንን ቀስ እያለን ስናነሳ ከፍላይ ዊላችን ጋር ምን እያለ ነው? ቀስ እያለ ነው እየተነካካ የሚመጣው ማለት ነው። ስለዚህ ቀስ እያለ ከፎርሱ ጋር ይገናኛል። የመጀመሪያው ኮንታክት ላይ ፎርስ ይኖራል ወይም ደግሞ ጎትቶ ለመውሰድ የሚሞክር ፓወር ይኖራል። ያንን ፓወር ግን ኢንጌጅ ሲያደርግ የሸራ ኢንጌጅ ሲያደርግ ቀጥታ ዙሩን የሚሰጠው ለስፕሪንግ ማለት ነው። ስለዚህ እዚህ ጋር ሁለት ክፍሎች ናቸው ያሉት። እነዚህ የክለች ዲስኮች ሁለት ክፍል ነው ያላቸው። የሸራው ሳይድ አለ፣ ከውጪ የምንመለከተው ሸራችን አለ። ከዛ ደግሞ መሃል ላይ ሀቡ ይኖራል ማለት ነው። ይህ ሀብ ከሸራው ጋር የተገናኘው ኢንጌጅ የሚያደርገው በስፕሪንጎቹ አማካኝነት ይሆናል ማለት ነው። ስለዚህ የመጀመሪያ ፎርስ የሚደርሰው ለዚህ ለሀቡ ሳይሆን መሃል ላይ ላለው ብረት እነዚህን ስፕሪንጎች ላይ ያዘው ብረት ሳይሆን የሚደርሰው ለሸራው ነው። ያ ሸራ ያንን ፎርስ ወደ ማን ትራንስፈር ያደርጋል? ወደ ስፕሪንጎቹ ትራንስፈር ያደርጋል። እነዚህ ስፕሪንጎች ደግሞ በሚዞርበት ሰዓት ምንድነው የሚያደርጉት? መሸብሸብ ይጀምራሉ ማለት ነው። ስለዚህ ከተሸበሸቡ በኋላ ያንን ድንገተኛ የሆነ ፓወር ዳምፕ ካደረጉት ከያዙት በኋላ ለማን ይሰጡታል? እዚህ ጋር ላለው ለሀቢ የሚሰጥ ይሆናል። ሀቡ ደግሞ ተቀብሎ ማን ማዞር ይጀምራል? የኢንፑት ሻፍታችንን ማሽከርከር ይጀምራል ማለት ነው። ስለዚህ ይሄንን ሰደን የሆነ ኢንጌጅመንት ዳምፕ ለማድረግ የሚጠቅሙን እነዚህ ስፕሪንጎች ይሆናሉ። አሁን ለምሳሌ ዳገት ላይ እዚህ ምስል ላይ እንደምንመለከተው ዳገት ላይ የሆነ መኪና ከሆነ ለመንቀሳቀስ ምን ያስፈልጋል? ባላንስ ማድረግ ያስፈልገናል ማለት ነው። አንዳንድ አሁን ለምሳሌ መኪኖቻችን ላይ ኖርማሊ እንደዚህም ዳገት ባይሆንና ሌቭል የሆነ ሰርፌስ ላይ እንኳን ሆኖ የክለች ፔዳላችንን ውርውር አድርገን የምንለቀው ከሆነ ወዲያው ኢንጂናችን ስቶል ያደርጋል ወይም ደግሞ የሚጠፋብን ይሆናል ማለት ነው። ያም የሆነው በመኪናው ክብደት ምክንያት ይሆናል ማለት ነው። ስለዚህ ልክ የክለች ፔዳላችንን እግራችንን በፍጥነት አነሳን ማለት ሙሉ የመኪናውን ሎድ ለማን እያስተላለፍን ነው? ለትራንስሚሽኑ እያስተላለፍን ነው ማለት ነው። ስለዚህ ከሞተሩ የሚመጣው ኃይል ከሞተሩ እየመጣ ያለውን ኃይል ምን ያደርገዋል? እንዲይዘው ያደርገዋል። ሞተሩን እንዳይንቀሳቀስ አንቆ የሚይዝበት ይሆናል ማለት ነው። ስለዚህ አንቆ የሚይዘው ከሆነ ምን አይልም፣ እነዛ ፒስተኖች በስርዓት ከፍና ዝቅ እያሉ ዙርን ዲሊቨር ለማድረግ በሚሞክሩበት ሰዓት ድንገተኛ ሎድ ስለሆነ የሚይዛቸው ሞተሩ ተርገፍግፎ የሚጠፋ ይሆናል ማለት ነው። ስለዚህ ያንን እንደዛ እንዳይፈጠር ሁልጊዜም ቢሆን ምንድነው የምናደርገው? የክለች ፔዳላችንን ቀስ እያልን እናነሳለን። በዛ ጊዜ ክለቻችን ባይት ሲያደርግ ምናደርጋለን? ቀስ ብለን የብሬካችንን ለቀን በአክሰለሬተር ፔዳል ይዘን የምንንቀሳቀስ ይሆናል ማለት ነው። ስለዚህ ተጨማሪ ጉልበት እንዲኖረው ነዳጅ እየሰጠ ነው። ቀስ እያልን እግራችንን ከክለች ላይ እናነሳለን። ወዲያው ግን የምናነሳበት ከሆነ ከክለች ላይ ወዲያው የምናነሳ ከሆነ ጉልበቱን ዲቨሎፕ እንዲያደርግ ለሞተሩ እድል ስላልሰጠ ነው፣ ነዳጅ ስላልሰጠ ነው ምን ያደርጋል? ቶሎ ብሎ ስቶል የሚያደርግብን ይሆናል ወይም ደግሞ ሞተሩ የሚጠፋ ይሆናል ማለት ነው። አሁን እዚህ ላይ እንደምንመለከተው ባላንስ አድርገን ነው መነሳት ያለብን ኦብቪየስሊ። ስለዚህ ምንድነው የምናደርገው? ብሬካችንንም ክለቻችንንም ይዘናል። ከዛ ብሬኩን እንደያዝን ክለቹን ቀስ እያልን እግራችንን ከክለች ፔዳል ላይ ማንሳት ስንጀምር የአርፒኤም ሜዠርመንታችንንም ማየት እንችላለን። በድምጹም ማወቅ እንችላለን። የሞተሩ ድምጽ መቀነስ ወይም ደግሞ መጥፋት ይጀምራል። አሁን ለምሳሌ 1000 አርፒኤም ላይ ከሆነ ራን ሲያደርግ የነበረው ልክ ክለቻችንን ቀስ እያልን በምናነሳበት ሰዓት ሚላል ድምጹን ይቀይራል። ፕላስ ደግሞ አርፒኤም ሪደራችን ዳሽቦርድ ላይ ያለው የአርፒኤም ሪደራችን ወረታች የሚወርድ ይሆናል ማለት ነው። ዝቅ ሲል እንመለከተዋለን። በዛ ሰዓት ያንን ባይት ማድረጉን ስናውቅ እግራችንን ከብሬክ ፔዳሉ ላይ ብናነሳ ራሱ ምን ይላል? ይሄ መኪና እንደቆመ ይቀራል ማለት ነው። እንደቆመ ይቀራል። ስለዚህ ብሬክን ሳንይዝ በክለች ብቻ ብሬክ አደረግን ማለት ነው። ብሬክ ማድረግ እንችላለን። ግን ደግሞ ከፍተኛ የሆነ ጉዳት አለው። እሱ ለምን መጥፎ እንደሆነ አሁን እንመለከታለን። ያንን ባላንስ በምንሰራበት ሰዓት ላይ እየተፈጠረ ያለው ምንድነው? አሁን ኖርማሊ በተለምዶኛ ባላንስ እንለዋለን እንጂ ባላንስ የሚያደርገው ምን እንደሆነ አብዛኞቻችን ኖቲስ የምናደርገው አይመስለኝም። ስለዚህ ባላንስ ስናደርግ መኪናችንን ባላንስ ስናደርግ ቀስ እያለን የክለች ፔዳሉን ወደ ላይ
እያነሳን በመጣን ቁጥር እግራችንን ከክለች ፔዳሉ ላይ እያነሳን ስንመጣ የክለች ዲስካችን ከፍላይ ዊሉ ጋር መነካካት ይጀምራል ማለት ነው። መነካካት ይጀምራል። ልክ ያ ሲነካካ ያ ፎርስ ሞተሩ የክለች ፔዳላችንን የክለች ዲስካችንን እየነካበት ያለውን ፎርስ ከማን ጋር ባላንስ ያደርገዋል? አራቱም ጎማ ላይ ካለው ፎርስ ጋር እኩል ያደርገዋል ማለት ነው። ስለዚህ እኩል ስናደርገው ነው ያንን ነው ባላንስ ብለን የምንጠራው። እኩል ስናደርገው ወደ ኋላ መኪናው ተንሸራቶ እንዳይሄድ ምን እያደረገው ነው? የመኪናው ሞተር ወደፊት እንዲነሳ ወይም ደግሞ ወደፊት እንዲሄድ እየጎተተው እየሳበው ነው ማለት ነው። ስለዚህ እየሳበው ስለሆነ ያ ፎርስ ሞተሩ በክለቹ አማካኝነት ክለቹን እየመታ የሚይዝበት ኃይልና መኪናው ደግሞ ወደ ኋላ ሊሄድ ያሰበበት ወይም ደግሞ ሊንደረደርበት ያሰበው ጉልበት እኩል ሲሆን ያ ባላንስ ሲሆን ምን ያደርጋል? መኪናችን በክለች ብቻ የሚቆይ ይሆናል ማለት ነው። ረጅም ሰዓት ግን እንደዛ ይዘን በምንቆይ ከሆነ የክለች ሸራችን ወይም ደግሞ የክለች ዲስካችን ላይ ያለውን ሸራ በጠቅላላ በልተን የምንጨርስ ይሆናል ማለት። ስለዚህ እድሜውን ወዲያው ነው የምናሳጥረው።